ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። በቲክታክ ላይ በቴሌግራም ላይ እንዲሁም ደግሞ በፖፖ ላይቭ ላይ ቁጭ ብላችሁ የተለያዩ ጥያቄዎችን ስትጠይቁኝ የነበራችሁ ሰዎች አላችሁ። እንዴት ነው የሚከፈተው? አሰራሩ እንዴት ነው? እንዴት አድርገንስ ነው ገንዘብ ሜክ ማድረግ የምንችለው ብላችሁ አብዛኞቻችሁ በጣም ስትጠይቁኝ ነበር፣ ዴም ስታረጉኝ ነበረ። ለዛ ደግሞ ፓርት 1 አከፋፈቱን አብረን እንድናይ ነበር አሁን የመጣሁትኝ። አከፋፈቱን ስንመለከት የመጀመሪያው አፑን ስናወርድ በዚህ መልኩ ነው የሚመጣልን። ፖፖ ላይቭ ብሎ ይመጣልናል ማለት ነው። ልክ ሲመጣልን ምርጫዎችን ነው የሚያስቀምጥልን። ምን አይነት ምርጫዎችን? በጉግል ልክፈት ወይ በፌስቡክ ልክፈት ወይ ብሎ በምርጫ ነው የሚያስቀምጥልን ማለት ነው። አንዳንድ ሰዎች ከስር ላይ የሆነች ቀስት ምልክት አለች፣ ወደ ታች ያዘነበለች ቀይ ምልክት ያላት ቀስት ማለት ነው። እሷ በስልክ ቁጥር መክፈት ትችላላችሁ አይነት ነገር ነው። ነገር ግን ከሀገር ልንወጣ እንችላለን፣ ኦር ስልክ ቁጥራችን ሊጠፋ ይችላል፣ አጋጣሚዎች ሊስተጓጉሉብን ይችላሉ። ብንከፍል ጥሩ ነው ብዬ የማስበው በጉግል አካውንታችን ወይም በኢሜይላችን ነው ማለት ነው። ከዛ በፊት ከመክፈታችን በፊት ግን you have to read የሚል አለ። ፕራይቬሲ እና ምኑም ፖሊሲዎቹን ለማረጋገጥ እንዲሁም ደግሞ ለመስማማት እንትን ማለት አለባችሁ፣ መስማማት አለባችሁ ብሎ እዚች ጋር የሆነች ክብ ነገር አለች። እሷ ምን ማድረግ አለብን? እንደዚህ ራይት ማድረግ መቻል አለብን። ራይት ስናደርግ ሰማያዊ ምልክት ያስቀምጥልናል ማለት ነው። የራይት ምልክቷ ስትመጣልን በሰማያዊ መልኩ የራይት ምልክቷ ስትመጣልን የጉግል አካውንት እናደርጋለን። እንደዚህ ጉግል አካውንት ስነካ በዚህ መልኩ ይመጣልኛል ማለት ነው። ከዛ ስልክ ሲመጣላችሁ በየትኛው የጉግል አካውንት ሁለት ካላችሁ ከሁለት አንድም ካላችሁ በስማችሁ እንደዛ አድርጉ ይላችኋል። ስለዚህ እኔ ምን መረጥኩኝ ማለት ነው? ሁለተኛ ያለውን አካውንቴን። ታዲያ እንደዚህ ስትከፍቱ የአካውንት ፓስወርዳችሁን ማወቅና ማስታወስ መቻል አለባችሁ ስትመርጡ ማለት ነው። ስለዚህ በሁለተኛው እከፍታለሁ እኔ። ልክ በመረጣችሁት የጉግል አካውንታችሁ ስትገቡ ይሄኛውን ነው የሚያመጣላችሁ ማለት ነው። እንደዚህ አይነት መልክ ነው የሚያመጣላችሁ። ለምሳሌ የኔ መጀመሪያ ላይ ምን ይላል? ህሊና ህይወት ብሎ ያመጣል ማለት ነው። የጉግል ስማችሁ ነው የሚሆነው ማለት ነው። ከስማችሁ ቀጥሎ ደግሞ ዴት ኦፍ በርዝ ይሆናል፣ ወይም የተወለዳችሁበትን ቀን ከና ዓመተ ምህረቱ በፈረንጆች ትሞላላችሁ ማለት ነው። ከዛ በኋላ ሀገር ነው። እቺ ስፔስ ቦታ አለች አይደለ? ባዶ ቦታ ከቁጥሩ በታች ያለው ማለት ነው። ባዶ ቦታ። ልክ ባዶ ቦታ ሲሆን የተለያዩ ሀገራቶች ናቸው የሚመጡላችሁ። የተለያዩ ሀገራቶች። እነዛን ሀገራቶች ምን ማድረግ አለባችሁ? መምረጥ አለባችሁ። ስትመርጡ ታዲያ እናንተ የኢትዮጵያ ነው መምረጥ ያለባችሁ። ምክንያቱም የምታወጡት በንግድ ባንክ ወይ ደግሞ በቴሌብር ነው የምታወጡት። ስለዚህ በካናዳ በሌላ ሀገር በጭራሽ መሞከር የለባችሁ። እንደዛ ከሆነ አክሰፕት አያደርግላችሁም። አክሰፕት እንኳን ቢያደርግላችሁ እንደ አዲስ ፊድባክ ጠይቃችሁ ጽፋችሁላቸው ነው የሚመልሱላችሁ ወይ የሚያስተካክሉላችሁ ማለት ነው። ነገር ግን ሌሎች ሀገር ላይ የምትኖሩ ሰዎች ግን ባላችሁበት ሀገር ላይ ነው መሙላት ያለባችሁ። ዞሮ ዞሮ የምናወጣው ባለንበት ሀገር ባንክ ወይም ደግሞ ሲስተም ነው የምናወጣው ማለት ነው። ከዛ በኋላ ምንድን ነው የሚያመጣለን? ጄንደር ነው የሚያመጣለን። እዚህ ጋር በትክክል እንድታውቁ የምፈልገው ነገር በወንዶችና በሴቶች መካከል ያለው ልዩነት በደንብ እንድታውቁ ፈልጋለሁ። ፕላትፎርሙ ከወንዶች በተለየ ለሴቶች ሰፖርት ያደርጋቸዋል። ወንዶች ሌቭላቸው ከፍ እስኪል ድረስ ፓርቲም ሆነ ላይቭ ላይ መግባት አይችሉም። ነገር ግን ሴቶች በመጀመሪያ ቀን ምንም አይነት ፎሎወር ባይኖራቸውም፣ ምንም አይነት ላይክ ባይኖራቸውም፣ ምንም አይነት ስራ ባይሰሩ በመጀመሪያ ስለገቡ ብቻ የሚከፍላቸው ሽልማት ወይም ሪዋርድ ብለን የምንጠራው አለላቸው ማለት ነው። ስለዚህ ፊሜል ብለን ነው መሙላት ያለብን። ሴቶች ከሆነ ሴቶች ፊሜል ብለን ነው መሙላት ያለብን ማለት ነው። ነገር ግን ወንዶች ፊሜል ብላችሁ አይደለም መሙላት ያለባችሁ። አለበለዚያ ልክ ወደ ላይፍ ስትገቡ ወደ ፓርቲ ስትገቡ አልጎሪዝሙ ዞሮ የሆነ ቀን ማወቁ አይቀርም። ያኔ ምን ያደርጋችኋል ማለት ነው? ይቀጣችኋል። ከዛ በኋላ ድጋሚ ወደዚህ አካውንት መግባት አትችሉም፣ ወይም ደግሞ ወደ ፖፖ አካውንት መግባት በጭራሽ አትችሉም ማለት ነው። ስለዚህ ሌቭላችሁ ከፍ እስኪል ድረስ መጠበቅ ነው እንጂ ያለባችሁ ፊሜል ብላችሁ መግባት በጭራሽ የለባችሁ ማለት ነው። ስለዚህ ሴቶች ጥሩ እድል ነው ለእናንተ የተሰጠው። ፊሜል ብላችሁ ጄንደር በትክክል ሳትሳሳቱ መሙላት አለባችሁ። ልክ እንደ ሀገሩ ምን ያደርጋችኋል ማለት ነው? ይቀጣችኋል ማለት ነው። አሁን ሞልቻለሁ ማለት ነው። ከላይ እንደምታዩት ስሜ ህሊና ህይወት ነው። ከዛ ደግሞ በርዝ ኦፍ ዴት 1990
9 በፈረንጆቹ ነው መሆን ያለበት 1999 በአምስተኛ ወር በሰባተኛ ቀን ይሆናል ማለት ነው። ኤግዛክትሊ ዓመተ ምህረቱን መሙላት ያለባችሁ ለምንድን ነው? ከ18 ዓመት በላይ ነው መሆን ያለባችሁ። አለበለዚያ አያስገባችሁም። ህጉ ነው ከ18 ዓመት በላይ። ኢቭን ላይቭ ላይ እንኳን ስትገቡ ማለት ነው ህፃን ይዛችሁ መግባት አትችሉም። ስለዚህ ዓመተ ምህረቱን እርግጠኛ ሆናችሁ ለመሙላት ሞክሩ። እንግዲህ እንደምትመለከቱት ከላይ ህሊና ህይወት የሚል አለ። ከዛ ደግሞ ዓመተ ምህረት አለ። ዓመተ ምህረት ስትሞሉ ከ18 ዓመት በላይ መሆን መቻል አለባችሁ። ስለዚህ ዓመተ ምህረቱን ስትሞሉ ወደ ኋላ ሄዳችሁ ነው የምትሞሉት ማለት ነው። ከዛ በኋላ ፊሜል የሚል ይመጣላችኋል። ጾታ ነው የምትመርጡት። ስለዚህ ሴት መሆን አለባችሁ። ፊሜል ብለን እንሞላለን ማለት ነው። እዚህ ጋር የኮንታክት ምልክት አለች አይደለ? እሷን የኮንታክት ምልክት ስንነካ ምን ያመጣልናል? ወደ ጋላሪ ይወስድናል ማለት ነው። ከጋላሪ ውስጥ የሆነ ፎቶ እንመርጣለን፣ የራሳችንን ፎቶ ማለት ነው። ልክ ከመረጥን ካስገባን በኋላ ከዛ በዚህ መልኩ ይመጣልኛል። ከዛ ሪስቶር እላታለሁ። ሪስቶር ብዬ ራይት አደርጋታለሁ ማለት ነው። ልክ የጋላሪ ፎቶን እንደመረጥኩኝ ምን ያደርግልኛል? እዛ መሃል ላይ ያስቀምጥልኛል። ከዛ በኋላ እዚች ጋር መጥቼ በሰማያዊ መስመር ላይ ያለችውን ሰብሚት የምትለዋን እጫናታለሁ፣ እገባለሁ ማለት ነው። ልክ ሰብሚት ብላችሁ ስትገቡ እንደዚህ ነው የሚያመጣላችሁ ማለት ነው። ከላይ የምትመለከቷቸው ሀበሾች፣ ሌሎች ሀገራቶችን በዚህ መልኩ ዘርዝሮ ያመጣላችኋል። ከዛ በኋላ እናንተ የምታደርጉት እንዴት ነው? ላይቭ ለመግባት ደግሞ የሚያስፈልጋችሁ ነገር አለ። ምክንያቱም ላይቭ በመቀመጣችሁ ብቻ ይከፍላችኋል ብለን ነበር አይደለ? ስለዚህ ላይቭ የምትል እዚች ጋር በሰማያዊ መልክ አለች። በሰማያዊ መልክ ላይቭ ስትነኩ እዚች ጋር ቀይ ምልክት አለች። ላይቭ ድጋሚ ላይቭ ብላ ማለት ነው። ልክ እሷን ስትጫኗት ምንድነው ይመጣላችሁ? በዚህ መልኩ ነው የሚያመጣላችሁ። ወደ ላይቭ ከመግባታችሁ በፊት ይሄንን ነው የሚያመጣላችሁ ማለት ነው። ከዛ በኋላ እዚህ ጋር የፕሮፋይል ምልክት አለች። የፕሮፋይል ምልክት እሷ ምን ታረጋላችሁ? አፕሎድ ፎቶ የሚል አለ። አፕሎድ ፎቶ ላይቭ የምትገቡበትን ፎቶ ምረጥ እያለ ነው። ስለዚህ ወደ ላይቭ የምትገቡበትን ፎቶ ፕሮፋይላችሁ ላይ ያደረጋችሁትን ፎቶ መጠቀም ትችላላችሁ። ስለዚህ አፕሎድ ፎቶ እሱን ትጠቀማላችሁ። ከዛ በኋላ ፌስ አውተንቲኬሽን ይሰጣችኋል። እዛ ፎቶዎችን ስታስገቡ ማለት ነው። ፌስ አውተንቲኬሽን የሚያመጣላችሁ ሳቁ ሲል አሻንጉሊት ነገር ናት። ሳቂ ስትል አብራችሁ መሳቅ፣ ወደ ጎን በይ፣ ወደ ቀኝ በይ ስትል አብራችሁ ምን ማድረግ ነው? አብራችሁ ሙቭ ማድረግ ወይም መንቀሳቀስ ይኖርባችኋል ማለት ነው። ከዛ በኋላ ደግሞ ጎ ላይቭ የሚል ያመጣላችኋል። ኦሬዲ ጎ ላይቭ ትላላችሁ። ወደዛ ከመሄዳችሁ በፊት ግን ስለ ጎ ላይቭ ማወቅ ያለባችሁ ነገር እዚህ ጋር ከታች የሚያስቀምጥላችሁ ህጎች አሉ። ወደ ላይቭ ከመግባታችሁ በፊት የመጀመሪያ አቮይድ ከቨር፣ ፊታችሁ ምን መደረግ የለበትም፣ ከቨር መደረግ የለበትም። እናንተ ስለመሆናችሁ ማረጋገጫ ስለሚፈልግ ከቨር መደረግ የለበትም። ፊታችሁ መታየት መቻል አለበት ማለት ነው። ከዛ ደግሞ ምትላች ኪፕ ኢነፍ ላይት፣ በቂ ብርሃን ሊኖራችሁ ይገባል። ጨለማ ውስጥ ሆናችሁ ፌስ አውተንቲኬሽን መስጠት አትችሉም። ኢቭን ኢፍ ላይቭ ላይ እንኳን መቀመጥ አትችሉም። በቂ ብርሃን ማለት በጣም የጎላ ብርሃን መሆን የለበትም፣ የጨለመ መሆን የለበትም። በቂ የሆነ ልከኛ የሆነ ብርሃን ያስፈልጋቸዋል ማለት ነው። ከዛ በኋላ እዚች ጋር ማይነርስ አር ፕሮሂቢትድ የሚል አለ። ማይነርስ አር ፕሮሂቢትድ የምንለው ደግሞ ምንድነው? ከ18 ዓመት በታች መሆን የለባችሁም። ኢቭን ኢፍ እናንተ እድሜያችሁ ትንሽ ሆኖ ወይም ደግሞ 20 ዓመቴ ነው ብላችሁ ዋሽታችሁ ብትመሉና ከዛ ላይቭ ላይ ብትገቡ እንኳን አይቀበላችሁም። ስለዚህ ከ18 ዓመት በላይ መሆን አለባችሁ ማለት ነው። ከዛ በቀላሉ ወዴት መግባት ትችላላችሁ? ወደ ላይቫችሁ መግባት ትችላላችሁ። ስራችሁንም መስራት ትችላላችሁ ማለት ነው። አሁን ምን እናደርጋለን? አብረን እናስገባለን ማለት ነው። አሁን ከታች ላይ አፕሎድ ፎቶ የሚልላችሁ አለ አይደለ? እሱን ስትነኩ ወዴት ይወስዳችኋል? ወደ ጋላሪ ይወስዳችኋል። ከጋላሪ ውስጥ የመጀመሪያውን ፎቶ ወይም ፕሮፋይላችሁ ያደረጋችሁትን ፎቶ ተጠቅማችሁ በዚህ መልኩ መርጣችሁ ስታስገቡ እዚህ ጋር ያስቀምጥላችኋል ፎቶአችሁን በድጋሚ ማለት ነው። ከዛ በኋላ የፌስ አውተንቲኬሽን መስጠት አለባችሁ ብለናል አይደል? እናንተ ስለመሆናችሁ ማረጋገጫ መስጠት ስላለባችሁ ስታርት ቱ ሰርቲፊኬት የምትላለች እሷን ምን ታደርጋላችሁ ማለት ነው? ክሊክ ታደርጋላችሁ ወይም ሰማያዊውን ምልክት ያለበትን ክሊክ ስታደርጉ ይመጣላችኋል ማለት ነው። መልካም እንግዲህ አከፋፈቱን በዚህ መልኩ ተመልክተናል። ማድረግ ያለባችሁ በቲክታክ ላይ እንዲሁም ደግሞ በቴሌግራም ላይ ያስቀመጥኩላችሁ ሊንክ ተጠቅማችሁ አፑን ዳውንሎድ ታደርጋላችሁ ማለት ነው። ከዛ በኋላ በዚህ መልኩ
ዳውንሎድ ታደርጋላችሁ። ይሄኛው ፓርት 1 ነው ወይም ደግሞ የመጀመሪያችን ስራ ነው የሚሆነው። እንዴት ነው አፑን ዳውንሎድ የምናደርገው ወደሚለው ነው ማለት ነው። ከዛ በኋላ ወደ ስራ ስንገባ እንግዲህ ከኛ ብዙ የሚጠበቁ ነገሮች አሉ። ላይቭ ላይ መቀመጥ አለ፣ ፓርቲ ላይ መቀመጥ አለ፣ ፋይርወርክ መስራት አለ፣ ኤጀንት መሆን አለ። ከዛ ደግሞ በንግድ ባንክ እንዴት እናወጣለን፣ በቴሌብር እንዴት እናወጣለን፣ ራሳችን መልሰን ደግሞ ኤጀንት እንዴት እንሆናለን፣ ሌሎች ልጆችን እንዴት በስራችን እናስገባለን የሚሉ በጣም ብዙ ሀያሌ ጥያቄዎች ስለሚነሱ እነሱን በፓርት እያደረግን በቀን አንዴም ሊሆን ይችላል፣ በቀን ሁለቴም ሊሆን ይችላል ምን አደርግላችኋለሁ ማለት ነው እዚሁ ዩቲዩብ ላይ አፕሎድ አደርግላችኋለሁ ማለት ነው። እዛ ላይቭ ላይ ቁጭ ብለን ስንጠይቅ ስናወራ ግልጽ ያልሆኑልን ነገሮች በቀላሉ እዚህ መተን በግልጽ ራሳችን እየነካካን እያየን የምንጠቀምበት ወይም ደግሞ እጃችንን የምናፍታታበት ይሆናል ማለት ነው። ስለዚህ የዚህን የዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ። ምክንያቱም አዳዲስ ቪዲዮዎችን ስለቅ በቀላሉ እንዲመጣላችሁና እንድታዩ ይረዳችኋል።